يقول الله سبحانه وتعالى يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون. الله سبحانه وتعالى بتكبروا قرآن لا من لل يا أيها الذين آمنوا اتقوا الله ننتبع الله يمناتشوهي الله انفرد من مالتنا الله مفرات مالت الله تعالى يعززن متعززنا يكلكل النجر كل مكلكل كذبها لا الله من ألن ولتنظر نفس ما قدمت لغد نفس لآخرة ويزجاجتشون تملكت لنا ما نيوم سو لنجا لآخرة ويزجاجون نجر كهون ما سبنا ما يثلبت لزيان سيدنا عمر رضي الله عنه من قالوا حاسبوا أنفسكم قبل أن تحاسبوا وزنوا أعمالكم قبل أن توزن عليكم. إن أنت سووا شوي راساتشون مرمروا راساتشون فتشوا من سراو لآخرة من أسقدمكم بلا شويو قبل أن تحاسبوا حساب كما الدرجات فيت يعني حساب ستدرجوا يهي من سراه እንዴት እንደዚህ ያረክ ብትባል መልስ አይኖርህምና ልመለስና ተውበት ላድርግ ብትል እድሉን አታገኘውምና አሁኑ ራስህን ሒሳብ አድርግ ራስህን ፈትሽ ምን ሰራሁኝ ምን አዘጋጀሁኝ ምን አደረኩኝ ብለህ ራስህን ወዚኑ አዕማለኩም قبل أن توزن عليكم ስራችሁን መዝኑት አሉ አሁኑኑ እዩት የሰራችሁትን ስራ قبل أن توزن عليكم የቂያማ ቀን ስራህ ከተመዘነ በኋላ የጥሩ ስራህ ሚዛን አንሶ መጥፎ ስራው በዝቶ ሚዛኑ የደፋ ጊዜ ብትጸጸት ብትነደም አይጠቅምህምና አሁኑኑ እየውና የሰራኸውን ስራ አይተህ መዝነህ ያጎደልከው ነገር ካለ ቶሎ ለመዳረስና ለማስተካከል እድሉ አለህና አሁን መርምሩ ራሳችሁን ያሉ። ስለዚህ ሙሐሰበቱ ነፍስ ራስን መመርመር ራስን መፈተሽ ራስን መጠየቅ ከእያንዳንዱ ሙስሊም የሚጠበቅበት ነገር ነው። እንዲያውም የየቀን ስራው አድርጎ ቢይዘው የተመረጠና የተሻለ ነው። ለምንድነው? ጊዜው ሳይርቅ በፊት ቶሎ ያጠፋውን ነገር አርሞ ያጓደለውን አስተካክሎ አሟልቶ የአኺራውን ቅጣት ከሆኑ እዚያ ሄዶ ከመቀጣቱ በፊት ከሆኑ ያንን በመፍራት ለአኺራው የሚጠቅመውን ነገር እንዲያዘጋጅ ይረዳዋልና ያገዘዋልና ሙሐሰበቱ ነፍስ ወሳኝ ነው። ለዚህ ሲባል ነው እንግዲህ በየቀኑ ከመተኛት በፊት እንኳን ዛሬ እስኪ ውሎዬ እንዴት ነበረ? ምን ሰራሁ? ማንን አስቀይሜ ይሆን? ማንን አስከፍቼ ይሆን? ወንጀል ሰርቻለሁ? ያጎደልኩት ነገር አለ? የተዳፈርኩት ነገር አለ? አላህ የከለከለኝን ነገር ተዳፍሬ ይሆን? አላሁ ተዓላ ያዘዘኝን አጓድዬ ይሆን ብለህ ያንን አይተህ አስተካክለህ አርመህ ለነገው ደግሞ ጥሩ ሰው እንድትሆን ያግዛልና በየቀኑ ይህን ነገር አድርግ ይላሉ። አንዳንድ ዑለማዎች ምን ይላሉ? ከትልልቅ ዑለማዎች ውስጥ አንድ ናቸው ይህን ያሉት። ምን አሉ? ጠንካራ የሆነ ሙእሚን ከዛሬው ነገው የተሻለ ነው፣ ከትላንትናው ደግሞ ዛሬው የተሻለ ነው አሉ። ጠንካራ ሙእሚኖች ምን ያደርጋሉ? ሐያታቸውን የበለጠ እያሳመሩና እያስተካከሉ ይሄዳሉ። ሐያታቸውን ማሳመር ሲባል ዱንያ ነገሮችን ማብዛትና ማስፋት አይደለም። ቤት ያልነበረው ተሯሩጦ ቤት መስራት፣ ወይ ደግሞ ሱቅ ያልነበረው ተሯሩጦ ሱቅ መክፈት፣ ንግድ መጀመር፣ ወይ ደግሞ ድሎት ያለው ኑሮን ያንን ማመቻቸት፣ ይሄ ሳይሆን ራሱን ይመረምርና እኔ ትላንትና ሐሌ እንደዚህ ነበር፣ በዚያ መልኩ መቆየት የለብኝም፣ በዚያው መቀጠል የለብኝም ብሎ ሐሉን የሚያሳምር ነው። ለነገው ከዛሬው የተሻለ ሆኖ የሚገኝ ነው። ዛሬው ደግሞ ከትላንትናው የተሻለ ሆኖ የሚገኝ ነው። አለዚያ ግን ሰው ራሱን ካልመረመርና ካልፈተሸ ሐያቱ በየጊዜው እየተበላሸና ወደ መጥፎ ነገር እየሄደ ሊሄድ ይችላል። ያኔ ሞት መጥቶ የሚያጣድፈው ሰዓት መልስ አይኖረውም። አንዳንዶቻችን ተስዊፍ እናደርጋለን። ግድ የለም ከዚህ በኋላ ወደፊት አስተካክላለሁ እያለን ነገሮችን ወደ ኋላ የምናቆይበት ነገር አለ። ነቢያችን ዓለይሂ ሰላቱ ወሰላም ምንድነው ያሉት? ለዓብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ ሲመክሯቸው ማለት ነው። ምን አላቸው? ኩን ፊ ዱንያ ከአነከ ገሪቡን አው ዓቢሩ ሰቢል። ዱንያ ላይ ስትኖር እንደ እንግዳ ሆነህ ኑር፣ ወይም ደግሞ መንገድ አቋራጭ አንድ ቦታ ላይ አርፎ እንደሚሄድ መንገደኛ ሆነህ ኑር አሉ። ከዚያ በኋላ ኢብኑ ዑመር ምን ይል ነበረ? ኢዛ አምሰይተ ፈላ ተንተظር ሰባሕ፣
ካመሸህ አነጋለሁ ብለህ አትጠብቅ መሐከል ላይ ሞት ይኖራልና وإذا أصبحت فلا تنتظر المساء ካነጋህ ደግሞ ይመሻል ብለህ አትጠብቅ ከምሽት በፊት ሞት ቀድሞ ሊመጣ ይችላልና ስለዚህ ወንድሞቼና እህቶቼ ራሳችንን መርምር ራሳችንን ፈትሽ ለአኺራችን ያ ጊዜ መጥቶ ሒሳብ ከመደረጋችን በፊት አስቀድመን እኛ ራሳችንን መርምረን ለጥሩ ስራ ራሳችንን አዘጋጅ አላሁ ስብሓነሁ ወተዓላ በሰማነው የምንጠቀም ያድርገን ኸይር ሰሪዎች አላህ ያድርገን ዱንያም አኺራችንም አላህ ያሳምርልን ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ